ማረጥን እድሜ ደረሰ ብላችሁ በዝምታ የምትቀበሉት ይመስላችኋል? ወይስ ደግሞ ማዘግየት የምትችሉበት ሚስጥር ያለ ይመስላችኋል? እውነታው ግን በየቀኑ የምታደርጓቸው ትናንሽ ነገሮች ማረጥን ወደ እናንተ እያቀረቡት ወይም እያራቁት ሊሆን ይችላል። ጤና ይስጥልኝ፣ እንደምን አላችሁ? ይህ ማማ ሄልዝ ኤዱ ነው። ኤፍሬም ነኝ። ዛሬ ሴትነትንና የሆርሞን ጤናን ጠብቆ በማቆየት ማረጥን በተፈጥሮ እንዴት ማዘግየት እንደሚቻል ሚስጥሩን አጋራችኋለሁ። ማረጥ ወይንም ሜኖፖዝ ለምን እንደሚከሰት ሳትጠይቁ አትቀሩም። በቀላል መንገድ ላስረዳችሁ። አንዲት ሴት በኦቫሪዎቿ ወይንም እንቁላል ማምረቻዎቿ ውስጥ የተወሰነ ቁጥር ያላቸው እንቁላሎች ይዛ ነው የምትወለደው። በየወሩም ከእነዚህ እንቁላሎች ውስጥ ጥቂቶቹ በተፈጥሮ ይጠፋሉ። ከዓመት ወደ ዓመት የእነዚህ እንቁላሎች ቁጥር እየቀነሰ ይሄዳል። የእንቁላሎቹ ቁጥር እያነሰ ሲሄድ ሰውነታችን ኤስትሮጅን የተባለውን ሆርሞን ማምረት ይቀንሳል። እናም የኤስትሮጅን መጠኑ በጣም ሲያንስ የወር አበባ ዑደት መዛባት ይጀምራል። በመጨረሻም ሙሉ በሙሉ ይቆማል። ያ ቅጽበት ማረጥ ወይንም ሜኖፖዝ የምንለው ነው። ስለዚህ ማረጥን ማዘግየት ከፈለግን ግቡ ቀላል ነው። ኦቫሪያችንን መጠበቅና የሆርሞን ሚዛናችንን በተቻለ መጠን ለረጅም ጊዜ ጠብቆ ማቆየት። ማረጥ ለምን እንደሚከሰት ካወቅን በኋላ መጀመሩን በምን አውቃለሁ ብላችሁ ታስቡ ይሆናል። ብዙውን ጊዜ ማረጥ የሚከሰተው ከ45 እስከ 55 ዓመት ባለው የዕድሜ ክልል ውስጥ ቢሆንም ምልክቶቹ ግን ከዚህ ቀደም ብለው ሊጀምሩ ይችላሉ። እውነቱ ግን እያንዳንዱ ሴት የሚሰማት ስሜት ይለያያል። ቢሆንም የተለመዱ ምልክቶች አሉ። አንዳንድ ወራት የወር አበባችሁ ሊዘገይ ይችላል፣ ወይም ደግሞ ሙሉ በሙሉ ሊቀር ይችላል። ሌላ ጊዜ ደግሞ ከወትሮ ጠንከር ያለ ወይም ቀለል ያለ ሆኖ ሊመጣ ይችላል። እነዚህ ለውጦች ማረጥ መቃረቡን የሚያሳዩ የመጀመሪያዎቹ ጠቋሚ ምልክቶች ናቸው። ድንገተኛ የሙቀት ስሜት ወይንም ሆት ፍላሽስ በተለይም በምሽት ሊሰማችሁ ይችላል። ይህ ስሜት ከእንቅልፋችሁ ሊቀሰቅሳችሁ ወይም ምቾት ሊነሳችሁ ይችላል። እንቅልፋችሁ እረፍት የሌለው ሊሆን ይችላል። በጣም ደክሟችሁ እንኳን ወዲህ ወዲያ እያላችሁ እንቅልፍ አጥታችሁ ልታድሩ ትችላላችሁ። የባህሪ ወይም የስነ ልቦና ለውጥም ሊታይባችሁ ይችላል። ቀደም ሲል የማይረብሻችሁ ጥቃቅን ነገሮች አሁን ሊያስጨንቋችሁ ይችላሉ። ወይም ደግሞ ያለ ምክንያት የሐዘንና የመበሳጨት ስሜት ሊሰማችሁ ይችላል። አንዳንድ ሴቶች በብልት አካባቢ መድረቅ ወይም ምቾት ማጣት ሊሰማቸው ይችላል። አሊያም ሰውነታቸው እንደ ቀድሞ ስሜት ላይሰጥ ይችላል። በዚህም ሂደት ሰውነታችሁ ለቀጣዩ የህይወት ምዕራፍ ሲዘጋጅ የመውለድ ችሎታችሁ ቀስ በቀስ በተፈጥሮ እየቀነሰ ይሄዳል። እነዚህ ምልክቶች ሰውነታችሁ ለሆርሞናችሁና ለጤናችሁ ትኩረት የምትሰጡበት ጊዜ አሁን ነው እያላችሁ ነው። ይህ ደግሞ ማረጥን በተፈጥሯዊ መንገድ ለማዘግየት የሚረዱ ውሳኔዎችን መወሰን የምትጀምሩበት ትክክለኛው ወቅት ነው። አሁን ቀጥታ ወደ ዋናው ነጥብ እንግባ። ማረጥን ሙሉ በሙሉ ማቆም አይቻልም። ነገር ግን የእንቁላል ማምረቻ እጢዎችን ወይንም ኦቫሪያን ፋንክሽን እና የሆርሞን መመጣጠንን በመጠበቅ ማዘግየት ይቻላል። ይህ ደግሞ በከፍተኛ ሁኔታ የተመካው በኑሮ ዘይቤ ወይንም ላይፍ ስታይልሽ ላይ ነው። ማረጥን ለማዘግየት የሚረዱ 6 የተረጋገጡ መንገዶች አሉ። የመጀመሪያው ሆርሞንን የሚጠብቁ ምግቦችን ይመገቡ። ስርዓተ ምግብ ወይንም ኒውትሪሽን ካሉን ጠንካራ መሳሪያዎች አንዱ ነው። እንደ ተልባ፣ አኩሪ አተርና ጥራጥሬ ያሉ በፊቶ ኤስትሮጅን የበለጸጉ ምግቦች የኤስትሮጅን ሆርሞንን በመምሰል የሆርሞን መዛባትን ለማስተካከል ይረዳሉ። አንቲኦክሲዳንቶች የእንቁላል ማምረቻ እጢዎችን ወይንም ኦቫሪን እንዳያረጅ ይከላከላሉ። ሁለተኛው ደግሞ ሲጋራ ማጨስን። ከዚህ ቪዲዮ አንድ ነገር ብቻ ማስታወስ ቢኖርብሽ ይህንን አስታውሺ። ሲጋራ ማጨስ የሴትን የእንቁላል ዘር ወይንም ኦቫሪያን ፎሊክልስ በቀጥታ ይጎዳል። ለቀድሞ ማረጥ ወይንም ኤርሊ ሜኖፖዝ ከሚዳርጉ ዋና ዋና ምክንያቶች አንዱ ሲጋራ ማጨስ ነው። ሶስተኛው የአካል ብቃት እንቅስቃሴ አድርጊ። ዘወትር የአካል ብቃት እንቅስቃሴ ማድረግ የሆርሞን ስርዓትን ያሻሽላል። ሰውነትን ማንቀሳቀስ መቆጣትን ወይንም ኢንፍላሜሽን የሚቀንስ ሲሆን የእንቁላል ማምረቻ እጢዎችን ወይንም ኦቫሪን ጤንነት ይደግፋል። አራተኛው ደግሞ የጭንቀት መጠንን መቆጣጠር። ከፍተኛ ጭንቀት ኮርቲሶል እንዲጨምር ይደረጋል።
ኮርቲሶል ደግሞ የኤስትሮጅን መመጣጠንን ያውካል። ያነሰ ጭንቀት የተሻለ የሆርሞን መረጋጋትን ያመጣል። የተሻለ የሆርሞን መረጋጋት ሲኖር ደግሞ የዘገየ ማረጥ ይሆናል ማለት ነው። አምስተኛው ጤናማ የሰውነት ክብደትን መጠበቅ። የሰውነት ስብ ወይንም ፋቲ ቲሹ የራሱን ኤስትሮጅን ያመነጫል። ስለዚህ ከመጠን በላይ መቅጠን ወይም መወፈር የሆርሞን መመጣጠንን ሊያናጋ ይችላል። ጤናማ ክብደት የተፈጥሮ ኤስትሮጅን ለረጅም ጊዜ እንዲቆይ ይረዳዋል። ስድስተኛው ደግሞ ለእንቅልፍ ቅድሚያ መስጠት ነው። ጥራት የሌለው እንቅልፍ የሆርሞን ምርትን ይጎዳል። ጥልቀት ያለውና መደበኛ እንቅልፍ የመራቢያ ስርዓትን ወይንም ሪፕሮዳክቲቭ ሲስተም በስርዓት እንዲሰራ ይረዳል። ውጤት የማይሰጡ ነገሮች ግራ መጋባቶችን እናጥራ። ማረጥን በድንገት በታምር ሊያስቆም የሚችል ምንም አይነት ተጨማሪ ምግብ ወይንም ሰፕሊመንት፣ እጽዋት ወይንም አቋራጭ መንገድ የለም። የማረጥ ማቆሚያ መድኃኒት ነን የሚሉ ምርቶችን ተጠንቀቁ። አብዛኛውን ጊዜ አሳሳች ናቸው። ስለዚህ ማረጥን ማዘግየት ማለት ከሰውነትሽ ጋር መታገል ማለት አይደለም። ይልቁንስ ሰውነትሽን መደገፍ ማለት ነው። ጤናማ ልማዶችን ቀድመሽ በጀመርሽ ቁጥር የሆርሞን መመጣጠንን ለረጅም ጊዜ የመጠበቅ እድልሽ የዚያኑ ያህል ሰፊ ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ማማ ሄልዝ ኤዱን ሰብስክራይብ ያድርጉ። እኔ ኤፍሬም ነኝ። በቀጣዩ ቪዲዮ እስክንገናኝ ድረስ ቸር ቆዩ።